የሰይጣን ሰዓት ያለበት ሀገር ነው። በቤተክርስቲያኖቻቸው ላይ የሚሰቀለው በስተግራ የምታዩት ሰዓት የሰይጣን ሰዓት ሲሆን በስተቀኝ ደግሞ የእግዚአብሔር ሰዓት ነው። ለመሆኑ ለምንድን ነው የሰይጣን ሰዓት ያስፈልጋቸው ማለት ነው? እዚህ ቤተክርስቲያን ውስጥ ፈንጂ አለ። ለምንድን ነው ይሄን ፈንጂ እዚህ ቤተክርስቲያን ውስጥ የተቀመጠው? አሁን የቤተክርስቲያኑ ጣራ ላይ ወጣ። ሰላም ተመልካቾቼ እንደምን አላችሁ? በሜዲትራኒያን ባህር ተከባ በምትገኘው ማልታ ተከስተናል። ዛሬ እንግዲህ ማልታን ነው የምንጎበኘው። ተረኛዋ ሀገር ዛሬ የምንጎበኛት ማልታ ሆናለች ማለት ነው። ከአፍሪካና በአውሮፓ መካከል ላይ የምትገኝ ስትራቴጂክ የሆነች በጣም ትንሽ የዓለማችን ትንሿ 10ኛ ሀገር ናት። በአብያተ ክርስቲያኖቿ ደጅ ላይ የሰይጣንና የእግዚአብሔር ሰዓት እያለች ሁለት አስገራሚ ሰዓቶችን የምታስቀምጥ ልዩና አስገራሚ ባህሎች፣ አስገራሚ እንግዳ ክስተቶች የሚስተናገዱባት ማልታን ዛሬ እንጎበኛለን። እመኑኝ እስከዛሬ ያያችሁት በጣም የተለየ አይነት ነገሮችን ታያላችሁ። እንዲሁም ከተሞቿ ውስጥ ከሚገኙ አብያተ ክርስቲያናት በአንዱ ደግሞ አንድ ከአውሮፕላን የተጣለ ግዙፍ ፈንጂ በቤተክርስቲያን ውስጥ ተቀምጧል። ለመሆኑ ያ ተአምራዊው ፈንጂ የተባለው ምንድነው? ገብተን የምናየው ይሆናል። የሚቀረን ነገር አይኖርም። እንደተለመደው ቡናችንንም እንጠጣለን። ብዙ ስለዚህች ሀገር የምናወራው የምንመለከተው አለ። ይህ የምታዩት የሜዲትራኒያን ባህር ነው። ክቡራን ተመልካቾቼ ወደ ዛሬው ቪዲዮ ከማለፋችን በፊት ለመሆኑ የዩቲዩብ ሚስጥሮችን አንብባችኋል? የዩቲዩብ ሚስጥሮች መጽሐፍ በውስጡ እንዴት ዩቲዩብ መጀመር ይቻላል፣ በዩቲዩብ ስንት ብር ይገኛል፣ እንዲሁም የዩቲዩብ የቪዲዮ አይዲያ እንዴት ማምጣት ይቻላል፣ የዩቲዩብ አልጎሪዝም ምንድነው፣ በዝርዝር ስለ ዩቲዩብ ማወቅ የምትፈልጓቸው ነገሮች በሙሉ የተካተቱበት መጽሐፍ ነው። በውጭ ዓለማት የምትገኙ በአጠቃላይ አማዞን በሚሰራበት ሀገር በሙሉ የዩቲዩብ ሚስጥሮች ወይም አቤል ብርሃኑ ብላችሁ ብትጽፉ አንደኛ ላይ መጽሐፉ ይመጣላችኋል። ወይም ይህንን ኪውአር ኮድ ስካን ብታደርጉት ቀጥታ ወደ አማዞን ሊንኩ ይወስዳችኋል ማለት ነው። እንዲሁም እዚህ ቪዲዮ ኮሜንት ላይ አንደኛ ላይ ፒን አደርግላችኋለሁ የአማዞን ሊንኩን ማለት ነው። በሀገር ውስጥ ለምትገኙ ደግሞ በ0949130000 ቴሌግራም ላይ ኦርደር ብታደርጉ ያላችሁበት ድረስ ዲሊቨሪ ይደረጋል ማለት ነው። ስለምትመለከቱ እጅግ በጣም አመሰግናለሁ። እንዲሁም 2 ሚሊዮን ሰብስክራይበር በቅርቡ እየገባን ስለሆነ ሰብስክራይብ በማድረግ የዶል ምልክቷን በመጫን ወደ 2 ሚሊዮን ሰብስክራይበር በመናደርገው ጉዞ አብራችሁኝ ሁኑ ግብዣዬ ነው። አብራችሁኝ ስላላችሁ በጣም አመሰግናችኋለሁ። ወደ ጉብኝታችን እናልፋለን። ሌትስ ጎ ወደ ማልታ። ኦኬ ማልታ ጉብኝታችን ተጀምሯል። ሩሜን ላሳያችሁ። ኤርቤንቢ ላይ ነው የተከራዩትና አልጠበቁ በጣም ግዙፍ ሉክ ዩት ስፋቱ በስማም እንደዚህ ያልመሰለኝ ዩት አልጋ ራሱ 2 ነው ያለው። ኤርቤንቢ ላይ ሳይው ጠባብ ነበር ይመስለኝ ዩት ሉክ ላውንደሪ ያለው ምናምን ገሷት። ዋጋው ስንት ይመስላችኋል? ይሄን ኤርቤንቢ ላይ ነው $30 ለአንድ ቀን ማለት ነው። ለቀን $30 ነው። 3 ቀን ብቻ ነው ቆየው እዚህ። በጣም ነው የገረመኝ። በዛ ላይ መንገድ ዳር ነው። ጀስት አፓርትመንት ነው፣ ኖርማል አፓርትመንት ነው። እና ጉዞ ላይ ትራቭል ቲፕ ኤርቤንቢ ተጠቀሙ፣ ሆቴል ምናምን አትያዙ። ነፍ ተጓዦች በር ላይ ምን እያደረጉ ነው? ከፍቼ ስወጣ ነፍሰው በር ላይ ቆመ። መንገድ ላይ ነው። በቃ ግቢ የለ ምን የለ አፓርትመንት ነው፣ የግለሰቦች አፓርትመንት ነው። በነገራችን ላይ ኤርቤንቢ ያው ብዙዎቻችሁ ታውቁታላችሁ። ኤርቤንቢ ለማታውቁት ሆቴል ብቻ ሳይሆን ግለሰቦችም መኖሪያ ቤታቸውን አጽድተው እዛ ላይ ሬጂስተር ያደርጉታል። የግለሰቦች መኖሪያ ቤት ነው። እናንተ ቁልፍ የሆነ ቦታ ያስቀምጡላችኋል። ከዛ ሄዳችሁ ቁልፉን ከዛ ከተቀመጠበት ቦክስ ውስጥ ምናምን ይነግሯችኋል። ያው ከከፈላችሁ በኋላ ኦንላይን ይነግሯችኋል። ከተቀመጠበት ሄዳችሁ ቁልፉን አንስታችሁ ቤቱን ተጠቅማችሁበት በተባለው ሰዓት ቁልፉን እዛው የተባላችሁበት ቦታ አስቀምጣችሁ ትወጣላችሁ፣ ከባለቤቱ ጋር ሳትገናኙ ማለት ነውና ትራቭል የምታደርጉ ሰዎች ኢንስቴድ ኦፍ ሆቴል ኤርቤንቢ ብትጠቀሙ አሪፍ ነው። ግን ኤርቤንቢ ደግሞ ጥንቃቄ ይፈልጋል። ባይዘዌይ ባለቤቶቹም ራሱ እያሉ እዛው ራት አቀርበውላችሁ ምናምን አብራችሁም ልታድሩ በጣም ርካሽ በፈለጋችሁ ቁጥር አሁን አለ $15 ምናምን $10 የምታዱበትም አለና እንደዛ ሲሆን ምንድነው የሚሆነው? በጣም ርካሾች ናቸው። ላይክ በቃ $15 ምናምን ከኦነሩ ጋር አብራችሁ ነው የምታድሩት። እዛው ሰውየው አንዱ ክፍል ያድራል ወይ ሴትየው አንድ ክፍል ታድራለች፣ እናንተ ሌላ ክፍል ታድራላችሁ አንድ ቤት ውስጥ ማለት ነው። እንደዛ የሚሰሩ ትልልቅ ሰዎች ናቸው ማለት በጣም አሮጊቶች ምናምን ሲሆኑ እንደዚህ ኑሯቸውን ለመደጎም ትርፍ ክፍል ያላቸው እንደዛ አድርገው እንትን ይላሉ። በጣም እየረከሰ በሄደ ቁጥር ይሄ ግን ላይክ በጣም አሪፍ ነው፣ ቺፕ ነው በጣም። መንደራቸው እንደምታዩት ጥቅጥቅ ብሎ የተሰራ ስለሆነ መንገዶቹ በጣም ቀጫጭም ናቸው። አብዛኞቹ የመኪና መንገዶች ዋን ዌይ ናቸው ውስጥ ለውስጥ ማለት ነው። እና ደግሞ የሚነዱትም እንደ
እንግሊዝ ሳይድ ነው ከኛ በተቃራኒ ነው ስለዚህ እንግዲህ ከተማዋን በጣም አጭር በመሆኗ ለጊዜው የማልታ ጉብኝታችን እየተካሄደ ያለው በእግር በታክሲና በሞተር ሳይክል ታጅቦ ነው ማለት ነው በጣም መንገዶቹ በጣም ቀጫጭን ናቸው ሞተር ሳይክል ምናምን ይጠቀማል አብዛኛው ነገሩ የደሴት ሀገራት የሚጠቀሙት ሞተር ሳይክል የምታዩት ቀረጻ ጠዋት በመሆኑ በጣም ብዙ ሰዎች ገና አልተነሱም ለዛ ነው ስትሬቶቹ ባዶ ሆነው የምታዩት እና ማልታዎች ያው ከሃይማኖታቸው የተነሳ መኖሪያ ቤቶቻቸው በሮች ላይ እንደዚህ አይነት ስዕሎችን ያደርጋሉ ይሄ የጌታ ኢየሱስ ክርስቶስ ስዕል እንደዚህ ያደርጋሉ የማርያምን ስዕል ያደርጋሉ የተለያየ ቦታ መኖሪያ በሮቻቸው ላይ ተደጋግሞ ልታዩት ትችላላችሁ ስትሪቶች ላይ ማለት ነው መኖሪያ ቤቶች በር ላይ ማለት ነው እዚህ ጋር እንደምታዩት እዚህ ጋርም ተመሳሳይ እንደዚህ እና መኖሪያ ቤቶቻቸውን ጥግጥጋቸውን እያያችሁ ከሄዳችሁ ልክ እንደዚህ መኖሪያ በሮቻቸው ላይ ታዩታላችሁ እንደዚህ አይነት ነገሮችን ታስተውላላችሁ እና እንግዲህ የማልታ ጉብኝታችን እንደቀጠለ ነው ተመልከቱ አያችሁ ልማድ እንደሆነ የምታዩት እንዲህ አይነት ነገሮች እንደሚደረጉ የምታዩት በየሁለት ቤቱ ርቀት ነው ታገኛላችሁ እዚህ ጋር ያው እዚህም ታያላችሁ ጌታ ኢየሱስ መስቀል ተሸክሞ ማለት ነው ያው እዚህም እንደምታዩት ሴንት ሄንሪ ስትሪት ይባላል ይሄ መንገዱ ይሄ ስለዚህ እኛ ወዴት ነው የምንሄደው እኛ የምንሄደው ወደዚህ ነው እቺት መኖሪያ ቤቶቻቸው ላይ በቃ የቅድስት ድንግል ማርያም የጌታ ኢየሱስ ክርስቶስ ስዕሎችን በየቦታው ታያላችሁ በቃ ደጅ ላይ መለጠፍ በዚህ ሀገር ሃይማኖታቸውን ለመግለጽ ከደጃቸው ላይ ነው የሚጀምረው ሃይማኖታቸውን ስርዓታቸውን መግለጽ የሚጀምሩትና እንደዚህ ነው የምታዩት በቃ ኦል ዘ ዌይ ዳውን አካባቢውን በሙሉ ብታዩት እንደዚህ አይነት ነው የምታዩት ስዕሎች ማለት ነው እቺ አብዛኞቹ ቤቶች ማለት ነው በቃ የሆነ ቤቶቹ አሰራር ማለት የሆነ ኦልድ ስታይል ነው መስሎ የሆነ የድሮ የሆነ ፊልም ላይ የምታዩት አይነት አሰራር ነው ያለው ኢቭን ንግድ ቤቶቻቸው ላይ ራሱ አሁን ይሄ ካፌ ነው እንደዛ አይነት ቅዱሳን ስዕላትን ግድግዳቸው ላይ ያረጋሉ እንደምታዩት ይሄ ሻይ ቡና የሚባልበት ካፌ ነው እንግዲህ ማልታ ውስጥ የምትመለከቱት አንድ በጣም ለየት ያለና አስገራሚ ነገር አለ ይሄውም በቤተክርስቲያኖቻቸው በግራና በቀኝ ላይ የሚሰቅሏቸው ሁለት ሰዓቶች ናቸው በእርግጠኝነት ይሄንን ሌላው ዓለም ላይ ብዙ አታገኙትም ይሄንንም ማልታዎች የሚያደርጉበት የራሳቸው የሆነ ባህላዊና መንፈሳዊ ምክንያት አላቸው ማለት ነው ከዚህ የተነሳ እንግዲህ ሁለት ሰዓቶችን በአብያተ ክርስቲያኖቻቸው ጫፍ ላይ ይሰቅላሉ ምንድነው ምክንያታቸው ይሄንን ልንገራችሁ በጣም የሚያስገርም ምክንያት አላቸው ዝም ብለው አይደለም የሚያደርጉት በቤተክርስቲያኑ በስተቀኝ የሚቀመጠው በስተቀኝ እዚህ ጋር የምታዩትን ሰዓት የእግዚአብሔር ሰዓት ብለው ሲጠሩት በቤተክርስቲያኑ በስተግራ ወይም እዚህ ጋር የምታዩትን ሰዓት ደግሞ የሰይጣን ሰዓት ብለው ይጠሩታል ማለት ነው ይሄንን የሚያደርጉበት ምንድነው ዋና ምክንያታቸው ሲባሉ የሚገልጹት ነገር ምንድነው ሰይጣንን ለማወናበድ ነው ይላሉ ሰይጣን ትክክለኛ ሰዓታችንን እንዳያቅ ነው ይላሉ ስለዚህ እዚህ ቤተክርስቲያኑ ላይ ከሰቀሉት ሁለቱ ሰዓቶች መካከል የእግዚአብሔር ሰዓት የሚሉት ትክክለኛውን ሰዓት ሲቆጥር የሰይጣን ሰዓት ብለው እነሱ የገለጹት ወይም ደግሞ በዚህ በስተግራ ላይ የሚገኘው ሰዓት ደግሞ የሚቆጥረው የተሳሳተ ሰዓት ነው ስለዚህ ሁሉም የማልታ ነዋሪዎች የትኛው ትክክል እየቆጠረ እንዳለ የትኛው ሐሰት እየቆጠረ እንዳለ እነሱ ያውቁታል ስለዚህ ይግባባሉ እርስ በርስ ዜጎቹ ነገር ግን ይሄንን ሰዓቶች የሚሰጡት ሰይጣንን ለማወናበድና አንድም ደግሞ መልእክት ለማስተላለፍ ነው ይሄም ሰይጣን ትክክለኛ ሰዓታችሁን ማወቅ የለበትም ወደ ቤተክርስቲያን የምትሄዱበትን ጥሩ መልካም ነገር የምታደርጉበትን ሰዓት ሰይጣን በፍጹም ማወቅ የለበትም ሰዓቶቻችሁ ስኬጁሎቻችሁ በሙሉ ከሰይጣን የተደበቁ ነው መሆን ያለባቸው ስለሚሉ እንግዲህ የሰይጣን ሰዓት ብለው እዚህ ላይ የሰቀሉት የተሳሳተ ሰዓት ስለሚቆጥር ልክ ሰይጣን መጥቶ ሲያይ መቼ ነው ወደ ቤተክርስቲያን የሚገቡት ብሎ ሰዓት ሲያይ ሁለት ሰዓት ሲሆንበት ይደናገራል ስለዚህ መህመኑንም ማያስተም ከበጎ ስራችን አያስተንም ስለሚሉ ሁሉ ጊዜ የተሳሳተ ሰዓት በቤተክርስቲያኖቻቸው በሮች ላይ የተሳሳተ ቁጥር የሚቆጥር ሰዓት ያስቀምጣሉ ማለት ነው እንግዲህ በግራና በቀኝ በቤተክርስቲያኑ ላይ የምታያቸው እነዚህ ሁለት ሰዓቶች ትክክለኛና በሐሰት እየቆጠሩ የተቀመጡበት ዋና ምክንያት ሰይጣንን ለማሳሳት ነው አንዱ የሰይጣን ሰዓት ሲባል አንዱ ደግሞ የእግዚአብሔር ሰዓት ነው ይሉታል ማለት ነው ማልታዎች ማለት ነው That clock is displaying the right time the other one is wrong and that's for the devil so በጣም አስገራሚ ነው እንግዲህ በነገራችን ላይ ማልታ ቀድም እንደነገርኳችሁ 10ኛዋ ትንሽ ሀገር ነች በአለም ላይ ትንሽ ሀገራት ሲቆጠሩ 10ኛዋ በጣም ትንሽ ሀገር ነች በዚች ትንሽ ሀገር ውስጥ ምን ያህል ቤተክርስቲያን አለ ብላችሁ ታስባላችሁ በሚገርም ሁኔታ እዚች ትንሽ የሆነችና የደሴት ሀገር ላይ 360 ትልልቅ ቤተክርስቲያኖች አሉ እንግዲህ ይሄም የምታዩት ማልታ ዋና ከተማ ቫሌታ ይባላል በቫሌታ መሃል ላይ የሚገኝ ትልቅ ቤተክርስቲያን ነው በጣም ታሪካዊና ጥንታዊ ቤተክርስቲያን ነው እንደምታዩት ማለት ነው ውስጡን እንገባለን እንጎበኛዋለን የተለየም ነገር ስላለው ማለት ነው ሁሉም አብያተ ክርስቲያኖቻቸው
በህንጻ ቅርጻቸው ዲዛይናቸው ቢለያይም ነገር ግን ይሄ የሰዓቱ ጉዳይ ፈጽሞ አይቀየርም ማለት ነው። በግራና በቀኝ ሁሉ ጊዜም የሰይጣንና የእግዚአብሔር እያሉ ሰዓት ይሰቅላሉ ማለት ነው። እንግዲህ ማልታ ውስጥ ከሚገኙ አብያተ ክርስቲያናት መካከል ይሄኛው በጣም ለየት ያለ ታሪክ እንዳለው የሚነገርለትና ለየት ያለ ተአምር ተፈጽሞበታል የሚባል ቤተክርስቲያን ነው። ለዛ ነው በጣም ብዙ ቱሪስቶች በየቀኑ የሚጎበኙት ማለት ነው። እስቲ እኛም ለመግባት እንሞክርና እኔው በጣም ሂውጅ ነው፣ በጣም ግዙፍ ነው። ታዩታላችሁ፣ በጣም ትልቅ ነው። እስቲ ጎብኚዎችም አሉ የተወሰኑ፣ ለማየት እንሞክር አብረን። ሰልፍ እየጠበቅኩ ነው። እዚህ ጋር 5 ዩሮ ይከፈላል ለመግባት ለማየት ማለት ነው። ስለዚህ እየጠበቅን ነው። Yes. First you're going upstairs through that door, okay? Then when you come down you visit the basilica, you exit from the back door, you find coffee shop. Okay, ወደ ቤተ ክርስቲያኗ ወደ ላይኛው ነው እየገባን ያለ ነው። ደረጃውን እየወጣን ነው አሁን። ይሄ ማለት እንግዲህ ከውጪ ቅድም ሳሳያችሁ የነበረው ሰዓቱ ያለበት ማለት ነው። በደረጃ ወደ ላይ እየወጣን ነው። አሁን የቤተ ክርስቲያኑ ከውጪ ስናየው የነበረው ክፍል የላይኛው ቦታ ላይ ወጥተናል ማለት ነው። ይሄ የቤተ ክርስቲያኑ የላይኛው ዶሙ ማለት ነው። አሁን የቤተ ክርስቲያኑ ጣራ ላይ ወጥተናል። ተመልከቱ። ጣራው ላይ ከወጣችሁ በኋላ ከላይ ደግሞ ቤተ ክርስቲያኑን ልታዩ እንደዚህ ወደ ዶሙ ደግሞ የምትገቡበታል። እንግዲህ ግዝፈቱን እናንተ አስቡት ምን ያህል ግዙፍ ቤተ ክርስቲያን እንደሆነ። በዚህኛው ስንገባ ደግሞ ወደ ላይ ከሄድን ደወል ቤቱ ነው። ወደ ታች ነው የምንወርደው ማለት ነው። እዚህ ጋር በመስኮቱ ስታዩ ያው ቅድም ከውጭ በኩል እያየ ነው የነበረውን መልከታ ነው የምናገኘው። አሁን በዚህ ውስጥ ላይ ዶሙን ካየን በኋላ አሁን ቤተክርስቲያን ውስጥ ገብተናል። ቤተክርስቲያኑ ጥገና ላይ ነው እንደምትመለከቱት። ቅድም እዛ ላይ ነበርን፣ ከላይ ሆነን ነው ቅድም ያየ ነው። አሁን ታች ወርደን ማለት ነው ከላይ ስናየው የነበረውን ቦታ ከታች ሆነን ስናየው ማለት ነው። ይሄ እንግዲህ ዶሙ ነው። ከላይ ስታዩት ስትሪት አሁን እኛ ዶሙ ስር ሊቆም ነው ማለት ነው። በዚህ ቤተ ክርስቲያን ውስጥ እንግዲህ ተአምር ተሰርቷል ተብሎ ይነገራል። በሁለተኛው ዓለም ጦርነት ከዚህ ቀደም እንደነገርኳችሁ ተአምር ተሰርቶበታል ተብሎ ይታሰባል። የቤተ ክርስቲያን አላልኳችሁም? እዚህ ቤተ ክርስቲያን ውስጥ እንግዲህ ግዙፍ ፈንጂ ያለ ከአውሮፕላን ላይ የሚጣል ፈንጂ ነው። ይሄ ፈንጂ ለምንድን ነው እዚህ የተቀመጠው? በጣም ልዩ ምክንያት አለው። እዚህ ጋርም በቪዲዮ ያሳያችኋል እንደምታዩት። ይሄ ፈንጂ እዚህ ጋር ሊቀመጥ የቻለበት የራሱ የሆነ አስገራሚ ምክንያት አለው። እንግዲህ በሁለተኛው የዓለም ጦርነት ወቅት ከፍተኛ ፍንዳታ ካስተናገዱ ሀገራት መካከል ቀዳሚዋ ይቺ ማልታ ናት። እንደምታዩት እንግዲህ በዚያ ጊዜ የተጣለ ፈንጂ በዚህ ቤተክርስቲያን ላይ የሰራው ተአምር ነው። ይሄን የሚያክል ግዙፍ ፈንጂ በጣም ግዙፍ ነው በነገራችን ላይ ከአውሮፕላን ላይ ተጣለ። በአውሮፕላን ላይ ሲጣል እንግዲህ ይቺን ቤተክርስቲያን ዶሟን በስቶ ዶሙን ማለት ከላይ ያለውን ይሄ ጉልላቱን በስቶ ፈንጂው ቤተክርስቲያን ውስጥ አረፈ፣ ግን አልፈነዳም። ምዕመናኑ በጸሎት ላይ እንዳሉ ነበረ የወረደው ይሄ ፈንጂ መሀላቸው። ነገር ግን ሳይፈነዳ ሄዶ መሀላቸው ቁጭ አለ እና ይሄ በጣም ተአምር ነው በሚል ፈንጂውን በወቅቱ በባለሙያ እንዲመከን ተደርጎ ከዛ በኋላ እንዳይፈነዳ ማለት ነው ሙሉ እንትኑ ከወጣ በኋላ ይሄን ፈንጂ ግን ቤተክርስቲያኗ ይሄ ተአምር ነው ፈጣሪ ከልሎልን እንጂ ይሄን የሚያክል ፈንጂ ቤተክርስቲያናችን ላይ ተጥሎ እኛ በጸሎት በነበርንበት ሰዓት ወድቆ እንዴት አልፈነዳም? ይሄ ተአምር ነው፣ አምላካችን ከዚህ ፈንጂ ሲያድነን ነው በማለት እንግዲህ እንደዚህ ፈንጂው ቤተክርስቲያን ውስጥ ሊቀመጥ ችሏል ማለት ነው። ይሄን የሚያክል ፈንጂ እንግዲህ ቤተክርስቲያን ውስጥ የተቀመጠበት ዋና ምክንያት ይሄ ነው። ሳንገባ ያየነው ከውጭ ያየነው ቤተክርስቲያን በዲዛይን ይሄንን ይመስላል። እንዳልኳችሁ ሰዓቶቹ ይኸውላችሁ በግራና በቀኝ ሁልጊዜ የሚሰቀላሉ። ይሄ ማልታ ውስጥ ካሉ ቤተክርስቲያኖች በጣም ቀዳሚውና ግዙፉ ቤተክርስቲያን ነው። የዚህ እንግዲህ የፈንጂውም ትርጉም ይሄንን ይመስላል ማለት ነው። the miracle of the bomb ለሚባለው እዚህ ጋርም ጽፈው አስቀምጠውታል። ይሄን ያክላል እንግዲህ ተመለከታችሁት። ዋው! ይሄ ደግሞ በቤተክርስቲያኗ ስር ያለው መተላለፊያ ነው። የተለያዩ ቢሮዎች ምናምን ያሉ በመሃል እንግዲህ በማልታ ላይ ያለውና በጣም የሚነገርለት ተአምረኛ ነው የሚባለው የካቶሊክ ቤተክርስቲያን ይህንን ይመስላል ማለት ነው። እንግዲህ እንውጣና የማልታ ጉብኝታችንን ደግሞ እንቀጥል። እኛ በጊዜ ቤተክርስቲያኑን ጎብኝተን ስንወጣ የጎብኚው ቁጥር ታያላ። ሰልፉ ራሱ ቀደምኛ ምንም ሳይኖር ነው የጎበኘ ነው። በጧት መምጣት ደግ ነው። በነገራችን ላይ የማልታ የደሴት ሀገር ስትነሳ ከባህሯ ጋር የተገናኘ አንድ አስገራሚ ነገር አላት። ይኸውም እንግዲህ ሀገሪቷ የምትገኘው ሙሉ በሙሉ በሜዲትራኒያን ባህር ተከባ ነው የምትገኘው፣ ሙሉ ዙሪያዋ ማለት ነው። ከመሬት ለጣሊያን በጣም ቅርብ ነች፣ እንዲሁም ለሊቢያ ደግሞ ቅርብ ነች። ስለዚህ ለአፍሪካና ለአውሮፓ ባላት
ስትራቴጂካዊ ቦታ የተነሳ በጣም ጠቃሚ ስትራቴጂክ ቦታ ናት ተብላ ትታሰባለች ማለት ነው ለሊቢያም በጣም ቅርብ ነች በተመሳሳይ ለጣሊያን ቅርብ በመሆኗ እንዲሁም ደግሞ በህገ ወጥ መልኩ የሚሰደዱ ሰዎችም ማልታን ቀዳሚ መዳረሻቸው አርገው ያዩዋታል ማለት ነው ስለዚህ ስደተኞች ከሊቢያ በመነሳት በጀልባ ወደ ማልታ ነው የሚወጡት ከዛ በኋላ ወደ ጣሊያን ይሻገራሉ ማለት ነው እንግዲህ በየጊዜው በጣም አሳዛኝ ዜና ይሰማል ከዚህ ጋር በተገናኘ ማለት ነው ባህሯ በጣም ስለሚያምር በጣም በርካታ ቱሪስቶች በተለይ ደግሞ የአውሮፓ ቱሪስቶች እንደ መዝናኛነት ይጠቀሙታል ውሃውን በጣም ነው የሚያምረው የሆነ ክሪስታል የምትሉት አይነት ዋተር ነው ያለው በጣም የሚያምር ነው አሁን ከፊት ለፊቴ ያለሁት ማለት ነው እስቲ በድሮን ትንሽ ነው ይሄንን ቦታ ማልታ እንግዲህ የማልታ ደሴት ስትነሳ አንዱ የሚታወቀው ነገር እንግዲህ የመጽሐፍ ቅዱሳዊ የሆነ ታሪክም አላት ይሄ መጽሐፍ ቅዱሳዊ ታሪኳ ምንድነው በሐዋርያት ሥራ ምዕራፍ 27 ላይ የሰፈረው ታሪክ ነው በሐዋርያት ሥራ ምዕራፍ 27 ላይ የተፈጸመውና ሐዋርያው ቅዱስ ጳውሎስና ቅዱስ ሉቃስ የተሳተፉበት የመጽሐፍ ቅዱሳዊ ታሪክ አጋጣሚ እንግዲህ የተፈጸመው እዚች ማልታ ደሴት ላይ ነው ማለት ነው ስለዚህ በጣም ብዙ ታሪክ ያላት ናት በጣም ብዙ አስገራሚ ነገሮች ያላት ናት የማልታ ደሴት ኦኬ እስኪ ደግሞ ኮፊ ታይም አይደለ እንደውል ጊዜው ቡና እንጠጣ ኮስታ ኮፊ እንደ ስታርባክስ ያለ አውሮፓ ላይ ምናምን በስፋት የሚታወቅ ቡና ቤት ነው ሃይ ሃው አር ዩ ካን አይ ሃቭ ላቴ ጀስት ሚዲየም ኦኬ ቡናችንን ይዘናል በነገራችን ላይ ማልታ እንደ ጌም ኦፍ ትሮንስ ካፒቴን ፊሊፕስ ግላዲያተርስ የመሳሰሉ በጣም ዝነኛ ፊልሞች እዚህ ነው የተቀረጹት ማልታ ውስጥ ማለት ነውና በጣም አስገራሚ ደሴት ነች ያላት ስትራቴጂካዊ ጠቀሜታ በተለይ በሁለተኛው ዓለም ጦርነት አንዳንድ ጊዜ በጣም ስትራቴጂክ ቦታ መሆን ራሱ በፖለቲካው በዚህ በጂኦፖለቲክሱ ዓለም ላይ ስትራቴጂክ ቦታ ላይ እንደድሎ ነው መገኘት በራሱ ጥቅምም ጉዳትም አለ ጥቅም በጣም ያው አንዳንዱ ኃይል ተጠቅሞ ጥቅሙን ለማሳካት የሚሞክር ይኖራል እንደገና ደግሞ እናንተም በጸባይ ይዞ እናንተን አበልጽጎ ደግሞ ልክ እንደዛው ደግሞ ያላችሁን ሪሶርስ ያላችሁን ስትራቴጂክ የሆነ ቦታ ለመጠቀም የሚጥሩበት አጋጣሚ አለና ስትራቴጂክ ቦታዎች ከጎዷት ሀገራት መካከል አንዷ ዋናዋ ማልታ ናት ማልታ በሁለተኛው ዓለም ጦርነት ስትራቴጂክ ቦታ በመገኘቷ ብቻ በሁለቱም ተፋላሚ ወገኖች መካከል በከፍተኛ ሁኔታ ስትደበደብ በጣም ብዙ ፈንጂ ሲወርድባት ነበርና በጣም ብዙ ውድመት አጋጥሟታል ኦልሞስት የከተማው ነዋሪ በሙሉ አንደርግራውንድ ነበር የሚኖረው ጦርነቱ እስኪጠናቀቅ ጦርነቱ በነበረበት አመታት ሁሉ ፈንጂው ሽሽት ከመሬት በታች ነበር የሚኖረውና ያው ሃይማኖታቸውን በተመለከተ እንግዲህ እንደምታውቁት የሮማ ካቶሊክ ማጆሪቲው የሮማ ካቶሊክ እምነት ተከታይ ናቸው ከዛ ያለ ኢስተርን ኦርቶዶክሶችም አሉ ማለት ነው ሶ በአብዛኛው ክርስቲያን ዶሚኔት የሚያደርግበት አይላንድ ነው ግን የካቶሊክ ምላቸው ወደ 80% ካቶሊክ ናቸው ከዛም አንፃር እንግዲህ በዚች አነስተኛ ደሴት ላይ ብቻ ከ365 በላይ አብያተ ክርስቲያናት አሉ 365ቱም በጣም ገዘፍ ያሉ ቸርቾች ናቸው በጣም ትልቅ የሆኑ አብያተ ክርስቲያናት ናቸውና ሶ በጣም የሚገርም ነው ደሴቷ ኔቸሩ ምናምን ግን ሶ ቢዩቲፉል በጣም የሚያምር ነው በተለይ ደግሞ ጥንዶች ሆነው ምናምን ለሰርግ ለሃኒሙን ምናምን የሚጎበኙት ናትና ማልታ ማለት ምን ማለት ነው ማልታ የሚለው ራሱ የሀገሪቷ መጠሪያ ስም ትርጓሜው ራሱ ምን ማለት ነው የሚለው ያው አከራካሪ ነው በግሪኮቹ ዘንድና በእነዚህ በማልታኖቹ ዘንድ የሚባለው እነዚህ ማልታኖች ማልታ ማለት አኒ ማለት ነው ይላሉ ወይም ደግሞ ማር ማለት ነው የተፈጥሮ ማር ማለት ነው ሲሉ በአንጻሩ ግሪኮቹ ደግሞ ማልቲያ ነው የሚለው መሰለኝ በግሪኩ ማልቲና የሚባል ቃል አለ ወደብ እንደማለት ነው እነሱ ደግሞ ባህር መሃል እንደመገኘታቸው ወደብ ማለት ነው ስሙም የተወሰደው ከግሪክ ነው ይላሉ ግሪኮቹ እነኚህ ደግሞ ማልታ ማለት ማር ነው ይላሉ ያው ዞሮ ድምዳሜ የለውም እንግዲህ እንደ ጎብኚ ነው የሰማሁትን ያነበብኩትን ያየሁትን ነው የምነግራችሁ ሶ ሁለቱ በዚህ መልኩ ይከራከራሉ ማለት ነው የሆነ ሆኖ ማልታ በጣም ውብ ናት የአውሮፓ ህብረት ሀገር ናት መጎብኘት የምትፈልጉ በሙሉ የሸንገን ቪዛ ካላችሁ እዚሁ ሸንገን ኤሪያ ላይ ስለሆነች ያለችው ወይም የአውሮፓ ህብረት አባል ሀገር ስለሆነች ወደ አውሮፓ የሚያስገባ ማንኛውም ቪዛ ካላችሁ ልትጎበኙ ትችላላችሁ በሁለት መንገድ መምጣት ይቻላል አንደኛው በክሩዝ ሺፖች መምጣት ትችላላችሁ እንዲሁም ደግሞ በአውሮፕላን መምጣት ትችላላችሁ ማልታ አየር መንገድ ማልታ የራሷ የሆነ ኤርፖርት ስላላት ማለት ነው በዛ መጣችሁ ትጎበኙት ትችላላችሁ ማልታን በጣም አስገራሚ ታሪክ አላት ማለት ወደ ምግባቸው ስንመጣ ክሬዚ ነው ላይክ ምግባቸው እዚህ ደሴት ላይ በጣም ተወዳጁ ምግብ ምንድነው
ጥብስ ነው። ግን ምን አይነት ጥብስ? የጥንቸል ጥብስ ነው። የጥንቸል ጥብስ በጣም ወደው ናፍቀው የሚበሉት ምግብ ነው የማልታ ዜጎች ማለት ነው። ፓስፖርታቸውም በጣም ጠንከር ያለ ነው። ግን የተለየ ሚሽን ኦፍ ማልታ መሰለኝ የተለየ ፓስፖርት ያላቸው 500 ሰዎች አሉ የዚህ ሀገር። አሁን ማልታ ሁሉም የማልታ ዜጋ ወይም የማልታ ተወላጅ የማልታ ፓስፖርት ይኖረዋል። ነገር ግን ከዛ የተለየ ሚሽን ኦፍ ማልታ የሚባል ቀይ ፓስፖርት ደግሞ አለ ለብቻ ለ500 ሰዎች ብቻ ናቸው። እዚህ ደሴት ላይ 500 ሰዎች ብቻ ናቸው ያንን ፓስፖርት የሚይዙት ማለት ነው። ያ ፓስፖርት ጥቅሙ ምንድነው? ለእርዳታና እርዳታ አገልግሎት ብቻ ነው መዋል የሚችለው። ያን ቀይ ፓስፖርት የያዙ ሰዎች ለመዝናናት በፓስፖርቱ ተጠቅመው ለመዝናናት የሆነ ሀገር ምናምን መሄድ አይችሉም። ፓስፖርቱ ስትሮንግ ነው ማለት ከ110 ሀገር በላይ ዓለም ላይ ያለ ቪዛ ወይም ቪዛውን አራይቫል አግኝታችሁ እንድትገቡ የሚያደርጋችሁ ቀዩ ፓስፖርት ማለት ነው። ሁለት አይነት ፓስፖርት ነው ያለው እንዳትረሱ። የመጀመሪያው የማልታ ፓስፖርት ሲሆን ሁለተኛው ደግሞ ሚሽን ኦፍ ማልታ የሚባል ቀይ ፓስፖርት አላቸው። እሱ ትንሽ ለየት የሚያደርገው ነገር ነው። የተለያዩ ሀገራት ያው የራሳቸው ዲፕሎማቲክ ፓስፖርት ምናምን ፓስፖርት ተብሎ ይለያል። ይሄ ግን ለእርዳታ ፐርፐዝ ብቻ የሚውል ማለት ነው። ስለዚህ እነዚህ 500 ሰዎች አይበልጡም ይህን ፓስፖርት የሚይዙት። ይህን ቀይ ፓስፖርት የያዙ ሰዎች ወደ ተለያየ ዓለም ጫፍ ጦርነት ወዳለበት፣ ክራይሲስ ወዳለበት፣ የተፈጥሮ አደጋ ወደ ተከሰተበት አካባቢ እየሄዱ እርዳታ ያግዛሉ ማለት ነው። እንደምትሰሙት ደወል ይሰማችኋል። ይሄ ቤተክርስቲያን ደወል እንግዲህ በዚህ ትንሽ ደሴት ላይ ከ365 በላይ ቤተክርስቲያኖች አሉ ብያቸዋለሁ። ሲደወል ሙሉ ሀገሪቷ ላይ ነው ደውሎ የሚሰማው። ምክንያቱም ሁሉም አብያተ ክርስቲያናት በኩል ሰዓት ደውል ስለሚደውሉ ማለት ነው። ሰንደቅ ዓላማን በተመለከተ እንግዲህ በብዛት የምትመለከቱት የማልታን ሰንደቅ ዓላማ ሁሉም ሀገሪቱ ላይ ስትመለከቱ፣ እንዲሁም ደግሞ ከማልታ ሰንደቅ ዓላማ በተጨማሪ ደግሞ ቢጫና ነጭ ሆነው የቫቲካንን ባንዲራም ታገኙታላችሁ። የቫቲካን ባንዲራ የሚውለበለበበት ዋነኛ ምክንያት እንግዲህ የሮማ ካቶሊክ እምነት ተከታዮች ናቸው ማጆሪቲው ብያቸዋለሁ። ስለዚህ የሮማ ካቶሊክ ዋና መቀመጫ ወይም ደግሞ የሮማ ካቶሊኮች ደግሞ ከአንድ ቦታ ነው ትዕዛዝም የሚወጣው ሊድም የሚደረገው ቫቲካን ውስጥ ነው። እንደምታውቁት ከዚህ ቀደም የዓለም ትንሿን ሀገር ቫቲካንን ጎብኝቻታለሁ፣ ቪዲዮም ሰርቼላችኋለሁ። ሁላችሁም እንደወደዳችሁት እዚህ ቪዲዮ ነግራችሁኛል። የኢትዮጵያም ቅርስ ያለበት ሀገር ናት ቫቲካን ማለት ነው። በከተማ የተገበበች የምድራችን ትንሽዬ ሀገር ናት። ብዙዎች ከተማ ትመስላችኋለች፣ ግን ሀገር ናት። ራሷን የቻለች ሉዓላዊ ሀገር ናት። ባንዲራ፣ ፓስፖርት ምናምን ያላት ማለት ነው። ስለዚህ እሷን ሀገር የዓለም ትንሿን ሀገር መጎብኘት የምትፈልጉ ይህን ቪዲዮ ሜክ ሹር እዩት። ቫቲካን ላይ የሰራሁትን ቪዲዮ ማለት ነው። እንግዲህ የነዚህ ሰንደቅ ዓላማ ያው ባንዲራቸው ላይ እንግዲህ የመስቀል አርማ አድርገዋል ማለት ነው። በተለይ ምሽት ላይ ሲበራ በጣም ብዙ ቦታ ላይ መስቀሎች ትመለከታላችሁ። በጣም ትልልቅ የሆኑ መስቀሎች በየቦታው ላይ በመብራት በምናምን ታጅበው ተሰቅለው ታያላችሁና በጣም ለከተማው ልዩ ድባብና ውበት ነው የሚሰጡትና በተለይ የካቶሊክ እምነት ተከታይ የሆኑ ሰዎች የሚወዷት ደሴት ነች ማለት ነውና ኔቸሯንም እናያለን። እስቲ ጉዟችን ጉብኝታችን አሁንም ይቀጥላል። እንግዲህ እዚህ ከጥንቸል ጥብስ በተጨማሪ ያው በሜዲትራኒያን ባህር የተከበቡ እንደመሆናቸው ምንም አያጠራጥርም። አሳ ነው የሚመገቡት። ሜዲትራኒያን ባህር ነው። በዚህኛው በኩል ቀጥታ ስትሄዱ ወደ ሊቢያ ነው የምትሄዱት። በዚህኛው ኦፖዚት ሳይድ ደግሞ በደሴቱ በዛኛው አቅጣጫ ስትሄዱ ደግሞ ወደ ጣሊያን ነው የምትሄዱት። በተለይ ለሲሲሊ ደሴት ቅርብ ነች። እኔ ወቅቱ ይሁን ምኑ ይሁን አላውቅም፣ በቃ ሊወስደኝ እንዲህ ብድግ አድርጎ ሊመነጭቀኝ ነው የሚመስለው። በጣም ነው ንፋስ ያለው፣ በጣም ኦ ማይ ጋሽ። በነገራችን ላይ ማልታዎች ለየት የሚሉበት ነገር ምንድነው? ለምሳሌ ቅኝ ግዛት ስናወራ በተለይ ቅኝ ግዛት ስናወራ ብዙ ሀገሮች ቅኝ የሚገዙ ተወረው ምናምን ነው አይደለ? እነኚህ ግን በፍቃዳቸው ነው ቅኝ የተገዙት። ባካችሁ እንግሊዝ ባክሽ ቅኝ ግዢን ብለው ነው በእንግሊዝ ቅኝ የተገዙትና ለመጀመሪያም ጊዜ በታሪክም በቃ ቅኝ ግዙን ባካችሁ ብለው ለምነው ቅኝ የተገዙ የመጀመሪያ ሀገሮችም ናቸው ማለት ትችላላችሁና this is crazy። በጣም አንዱ ታሪካቸው ውስጥ ከሚነገርላቸውና ብዙ ሰዎችን ከሚያስገርመው ነገር መሃል አንዱ ነው። ይሄ እንግዲህ አሁን ነፋሻማ ባይሆን ኖሮ በዚህ ሰዓት አሁን ሰርፍ የምታደርጉባቸው ምናምን ነገሮች እዚህ ሬንት ማድረግ ትችላላችሁ። ምናምን ቦቶች አሉ እዚህ በጣም ትልልቅ ያቶች አሉ። እነሱንም ተከራይታችሁ በዚህ ላይ ለፈታ ማለት ትችላላችሁ። ወደዛ ጋር ደግሞ ፖርቱ አለ፣ ክሩዝ ሺፖች ምናምን የሚቆሙበት። ከዚህ ወደ ሲሲሊ፣ ወደ ጣሊያን፣ ወደ ሳይፕረስ፣ ወደ ግሪስ ምናምን እንትን አለ፣ ክሩዝ ሺፖች አሉ። ከዚህ መጓጓዝ ትችላላችሁ። ፓኬጆችም አሉ እንዲሁ የሆነ ከዚህ ተነስታችሁ 7-8-9 ሀገር አይታችሁ ምናምን የምትቆሙበት ማለት ነው። በጣም አሪፍ ሀገር ናት ማልታ። ክሬዚ ነው በጣም እና ብዙ ነገሮች አሏት። ብዙ ነገሮች ነው የምታዩት። ያው ብዙ ነገሮቹ አዳዲስ ናቸው። ቺ ባስ ስታምር
ገበያ ናት። ደስ ትላለች። ከተማው በጣም ነው የሚያምረው። ክቡራን ተመልካቾቼ እንግዲህ የማልታ ጉብኝታችን ይህንን ይመስል ነበረ። በጉብኝቱ አብራችሁኝ ስለቆያችሁ ቪዲዮን ስለተመለከታችሁ በጣም አመሰግናለሁ። የዩቲዩብ ሚስጥሮችን ከአማዞን እንዲሁም በሀገር ውስጥም በ0949130000 ላይ መግዛት አትዘንጉ። የዩቲዩብ ቻናሌን ሰብስክራይብ በማድረግ ደወል ምልክቷን ተጫኑ። በዛሬው ጉዞ አብራችሁኝ ስለሆናችሁ አመሰገንኩ። በቀጣይ በሌላ ቪዲዮ በሌላ ሀገር በሌላ ከተማ ተመልሰን እስከምንገናኝ ባይ ቻው።